ኦኬ ለማታቁ በአማርኛ ይሄ ኔል ሜድ ሳይነስ ሪንስ የሚለውን እንዴት እንደሚታጠብ ለማሳየት ያህል ነው። አሁን ከጨረስን በኋላ ጨርሻለሁ እኔ ያው ማድረግውን አድርጌያለሁ አፍንጫዬ ላይ እና አሁን ይሄን እንዴት እንደሚታጠብ ነው። ኦኬ መጀመሪያ የቀረውን ታፈሳላችሁ ሌፍት ኦቨር ያደረገው ማለት ነው። ከዛ ዲሽ ሶፕ ነው ትንሽ እናደርጋለን እዚህ ውስጥ በጣም ትንሽ። ከዛ ይሄ ኖርማል ሩም ቴምፕሬቸር የሆነ ውሃ ጨምረን ይሄንን እስከ ላይ ድረስ እንሞላውና ከዛ ይሄንን እንዘጋዋለን። ከዛ ሼክ እናደርጋለን እንደዚህ በደንብ አድርገን እንትን ያለን ሙሉ ስለሆነ በደንብ ሼክ ያለ ማለት ትንሽ ቀነስ እናደርጋለን። ስፕሬይ እናደርጋለን ከዛ እንትን ነው እና አረፋውን እናወጣውና መልሰን ደግሞ ሼክ እያደረግን እንደገና እየነቀነቀን ውስጡ በደንብ ያጥበዋል ማለት ነው። ይሄ ኢምፖርታንት ነው። በደንብ መታጠብ አለበት ሁሌ የምንጠቀምበት ስለሆነ እና በውሃው አረፋው በወጣ ቁጥር ስፔስ ይኖረናል። በደንብ ሼክ ይደረጋል። መጨረሻውን በደንብ አድርገን እንደዚህ ሼክ እናደርገዋለን እስከሚያልቅ ድረስ ማለት ነው። እና ሆሉም አይደፈንም። እንደዚህ ባጠብነው ቁጥር ጨው ስላለው የጨው አንዳንድ ነገር ያለቀ ነው። ከዛ አንድ አድርገን ከዛ ይሄንን ከፍተዋለን። የቀረውን ማድረግ እንችላለን። ከዛ ያው እንደለመድነው ሩም ቴምፕሬቸር በሆነ ውሃ እንሞላዋለን። ስንሞላው ራሱ አረፋው ይወጣል በራሱ ማለት ነው። ለራሱ እንዲወጣን እንፍቀድለን። ከዛ ከወጣ በኋላ ኖርማል እንደዚህ ሆነ ሙሉ ጨርጎ አረፋው። ከዛ ይሄንን ውሃ አድርገን አንድ ጊዜ እንደዚህ አድርገን ሼክ ከዛ ዋናው ሳሙናውና እንትኑ አሁን ያደረግንበት ጨው ሙልጭ ብሎ መጥፋቱ ነው። በቃ ከዛ እንዲያጥልቀን ይሄንን አሁን እንዲመጣ ከዛ ኋላ አላለቀም። አንተ ደግሞ ከዛ ኋላ ኤር ድራይ ነው የሚለው ምንም ማድረግ አይጠበቅባችሁም። እኔ እዚህ ጋር ፔፐር ታውሊን የግላስ እንትን ፕሌት ላይ አድርጌያለሁ። ከዛ እንደዚህ ነው የምታስቀምጡት። በቃ በራሱ ይደርቃል ማለት ነው።